ይህ ወጣት ውሃ በመሸከም የሚተዳደር ቢመስልም አሁን እዚህ ህይወት ውስጥ ከመግባቱ በፊት በሀገር ውስጥ አለ የተባለ የቀዶ ሕክምና ዶክተር ነበር። ይህ ወጣት ተሳክቶለት ወደ ሙያው መመለስ ይችል ይሆን? ፓርኩን የተባለው የታሸገ ውሃ አከፋፋይ ልጅ በአንድ ህጻናት መጫወቻ ስፍራ እያለፈ እያለ ፊት ለፊቱ መሬት ላይ ወድቆ የነበረ 1 ሳንቲም ያያል። በተመሳሳይ በሱ ትይዩ ቆማ የነበረች ህጻን ልጅም በዚያ ቅጽበት ያንን ሳንቲም አይታው ነበር። እሱ ግን ፈጠን ብሎ ሳንቲሙን በእግሩ ይረግጠዋል። እሷም አንበሳ ከሆነ እንዲወስደው፣ ዘውድ ከሆነ ግን እንዲሰጣት ትጠይቀዋለች። ከዚያም ጎንበስ ብሎ ሲያነሳው አንበሳ መሆኑን ይመለከታል። ይህን አልጠበቀም ነበርና እየተደናገረ እያለ ይዛው ከእጁ ላይ ሳንቲሙን ቀምጣው ተወስደዋለች። እሱም ሊቀማት እጇን ሲይዛት በድንገት የቀኝ እጇ ትንሿ ጣት መሰበሩን ያስተውላል። ህፃኗ ግን ጣቷ እንደተሰበረ አላወቀችም ነበር። ሆኖም ግን ፓርክ ፈጠን ብሎ አጠገቡ ቆሞ ከነበሩት ህፃናት መሃል አንዷ ይዘው የነበረውን አይስክሬም ይነጥቃታል። ላዩ ላይ የቀረውን ከላሰው በኋላም እንጨቱን አመቻችቶ ጣቷ ላይ ያስረዋል። ከዚያም የራሷን ፀጉር ጌጥ ከአናቷ ላይ ወስዶ እንጨቱን አጠናክሮ እጇ ላይ ያስርበታል። ካደረገላት ህክምና በኋላም ለአገልግሎቱ ሳንቲሙን እንድትከፍለው ይጠይቃታል። እሷም መጀመሪያውን እርዳታ ስላልጠየቀችው ሳንቲሙን እንደማትሰጠው ኮስተር ብላ ትነግረዋለች። እየተከራከሩ እያለም የልጇ አባት ይመጣና ይዟት ይሄዳል። አባትየውም ዮንግመን የተባለችውን ይቺ ልጁን ወዲያውኑ ወደ ሆስፒታል ይወስዳታል። ዶክተሩም እጇ እንደተሰበረ አረጋግጦላቸው እንጨቱን እጇ ላይ ያሰረላት ሰው ጥሩ ነገር እንዳደረገላቸው ይነግራቸዋል። ከዚያም አንዲት ነርስ ጠርቶ ወደ ራጅ ክፍል እንድትወስዳቸው ነግሯት ይሄዳል። ነርሷ ግን ወደ አጠገባቸው ጠጋ ብላ መሬቱ ላይ ያለውን ሰማያዊ መስመር ዝም ብለው ቢከተሉ ራጅ ክፍሉን እንደሚያገኙት ትነግራቸዋለች። እነሱም ቦታውን ፍለጋ ሆስፒታል ውስጥ እየተዘዋወሩ እያለ እንደ አጋጣሚ ውሃ ለማከፋፈል ወደ ሆስፒታሉ መጥተው ከነበረው ፓርክ ጋር በድጋሚ ይገናኛሉ። እሱም ስለ አቅጣጫው በድጋሚ በመንገድ ላይ ያግዛቸው ሲሞክር አባትየው ከፍተኛ የደረት ህመም እያስቸገረው እንደሆነ በቀላሉ ይረዳል። ከዚያም ፓርክ እጁን የሰውየው ደረት ላይ ያስቀምጥና ሲተኛ ትንፋሽ ያጥረው እንደሆነ ይጠይቀዋል። አባትየው ግን ደህና ነኝ ብሎ ችላ በማለት ሊያልፈው ይሞክራል። ምንም እንኳን አባትየው ደህና ነኝ ቢልም ማንም እሱን ያየ ሰው ግን በግልጽ ህመም ውስጥ እንዳለ ማየት ይችላል። ማንም ሐኪም መጥቶ ሳያየው ግን ድንገት ሁሉም የሆስፒታሉ ሐኪሞች ወደ ድንገተኛ ክፍል ይጠራሉ። ከዛም አንድ አውቶቡስ ባጋጠመው ግጭት ምክንያት 15 የሚደርሱ ሰዎች አስጊ ሁኔታ ላይ መሆናቸው ይነገራቸዋል። ሐኪሞቹ ወዲያው ተበታትነው በአደጋው ወደ ተጎዱት ሰዎች ሲሄዱ ውስጥ ተቀምጦ የነበረው የዮንግመን አባት ደግሞ ቀስ በቀስ ራሱን መሳት ይጀምራል። ህፃኗም የአባቷ ሁኔታ አስግቷት ወዲያው የሚሉትን ሐኪሞችና ነርሶች በመጥራት እንዲያግዟት ለማድረግ ብትሞክርም በዚያ ውካታ መሃል ግን ማንም ልብ ሳይላት ይቀራል። እሷም በጣም ተጨንቃ በድንገት በኃይል በመጮህ ሆስፒታሉን ትቀውጠዋለች። ለአፍታ ያህል ሁሉም ደንግጠው ዞር ብለው ካዩት በኋላም ሁሉም ወዲያው ወደ ስራቸው ይመለሳሉ። በዚህ መሃል ስዋን የተባለች አንዲት ዶክተር ወደ ህፃኗ ትቀርባለች። ከዚያ ምን እንደምትፈልግ ትጠይቃታለች። እሷም ስለ አባቷ ትነግራታለች። ዶክተሯም አባትየውን እየመረመረችው ሳለ በመሃል ለሌላ ድንገተኛ ኬዝ እንደምትፈልግ ይነገራታል። ከዚያም ዶክተር ኪምን ጠርታ አባትየውን የደረት ራጅና የደም ምርመራዎችን እንዲያደርግለት አዛው ትሄዳለች። ሁኔታቸው ያሳሰበው ሁነም ህፃኗንና አባቷን ተከትሏቸው ሊሄድ ይወስናል። ሊፍት ውስጥ እያሉም አባትየው ራሱን ስቶ ይወድቃል። ሁንና ዶክተር ኪም ፈጠን ብለው መሬት ላይ ካስተኙት በኋላ የሳንባ ምች ነው ብሎ የጠረጠረው ዶክተር ኪም ለነፍስ አደን የሚያስፈልጉትን መሳሪያዎች ለማምጣት ሮጦ ይሄዳል። ሁን እጁን የሰውየው ደረት ላይ ካረገ በኋላ በምናቡ በጥሞና ሊያስተውል ይሞክራል። የሰውየው የልብ ምትም እንደቆመ ይረዳል። ልክ በዚያ ቅጽበት ዶክተር ኪም ተመልሶ ይመጣና መተንፈስ እንዲያስችለው አፍ ውስጥ ቱቦ ለማስገባት ይሞክራል። ሁን ግን ይህን ያስቆመውና ታካሚው የልብ ህመም እንዳለበት በእርግጠኝነት ይነግረዋል። ኪምም ሁን የሚለውን ነገር እየተጠራጠረ ሲያመነታ ሁን በበኩሉ በኃይል እየተቆጣ እሱ የሚለውን ነገር እንዲያደርግ ያስጠነቅቀዋል። ኪምም ወዲያው ተረጋግቶ የታካሚውን የልብ ምት በመሳሪያው ያዳምጣል። ከዚያም ሁን የተናገረው ነገር ልክ እንደሆነ ይረዳል። እናም በፍጥነት ሲፒአር መስራት ይጀምራል። አንድ ሌላ ነርስ ደግሞ የቆመውን የልብ ምት ዳግመኛ ለማነሳሳት የሚረዳውን ማሽን ታመጣለታለች። ሁንም መሳሪያውን ተቀብሏት የሰውየው ሰውነት ላይ ተገቢውን ነገሮች ከለጣጠፈ በኋላ ሰውየውን በኤሌክትሪክ ሾክ ያደርገዋል። ወዲያውኑም የልብ ምቱ ይመለሳል። ከዚያም ተባብረው ያዘጋጁትና ወደ ሰርጀሪ ክፍል ይዘውት ይሄዳሉ። ነገር ግን በወቅቱ በነበረው የመኪና አደጋ ምክንያት ሆስፒታል ውስጥ የነበሩት ሐኪሞች በሙሉ ከታች ስለነበሩ ዶክተር ኪም ለተለያዩ የቀዶ ጥገና ሐኪሞች መልሶ ቢደውልም ማንንም ሳያገኝ ይቀራል። ሁንም እንባ የቋጠረውን የህፃኗን አይን ሲመለከት በሐዘን ተውጦ ይቆያል። እሷም መላው ሲጠፋት ሁን ራሱ አባቷን ሰርጀሪ እንዲሰራ ትጠይቀዋለች። እሱ ግን የህክምና ፈቃዱን ማጣት እንደማይፈልግ ነግሯት ከአጠገቧ ሊነሳ ሲል ትይዘውና ወድቆ ያገኘችውን ሳንቲም ለሰርጀሪው ክፍያ እንደሆነ በመንገድ ትሰጠዋለች። ቀጠለችና አባቷን እንዲያተርፍላት ትለምነዋለች። እሱም በስተመጨረሻ ሊረዳቸው ይወስናል። ወደ ሰርጀሪው ክፍል ከሄደ በኋላም በተገቢው መልኩ ታጥቦ ይዘጋጅና ወደ ውስጥ ይገባል። ከዚያም ንጹህ ጋውኑን ይለብሳል። ወዲያውም ሌላኛው ሐኪም ሁን የሆስፒታሉ አባል ያልሆነ ሰው እንደሆነ ይረዳል። ሁን ግን ኮስተር ብሎ ቀዶ ጥገናውን ይጀምራል። አብረውት ሲሳተፉ የነበሩ ሌሎች ዶክተሮችም በሁን አስደናቂ ችሎታ መደመም ይጀምራሉ። ምንም አይነት ደም እንዳይፈስ አድርጎ እየሰራ ነበርና ዶክተር ማን የተባለው የሆስፒታሉ ባለቤት ጭምር ከላይ በመስታወት በኩል እየተከታተለው ነበር። የሁንን ጥበብ እያደነቀም በስልክ ወደ ሰርጀሪ ክፍሉ ይደውላል። ከዚያም ኪምን ታካሚው እንዴት እየደማ እንዳልሆነ በመገረም ይጠይቀዋል።
ኪምም እሱ ራሱ ግራ እንደገባው ይመልስለታል። ይህ የታሸገው የሚያከፋፍለው ልጅ ግን ሰሜን ኮሪያ ውስጥ አሉ ከተባሉ የልብ ቀዶ ጥገና ሐኪሞች መሃል ዋነኛው ነበር። ምንም እንኳን ብዙ ዕውቀት የሌለው ሰው ለመምሰል ቢሞክርም እሱ ግን አስደናቂ የሕክምና ክህሎት የነበረው ሰው ነው። በአንድ ወቅት ሰሜን ኮሪያ ውስጥ ቀዶ ጥገና እያካሄደ ሳለ መብራት ጠፍቶበት ነበር። ነገር ግን እንደዛም ሆኖ ታካሚውን አቀላጥፎ ያለምንም ስህተት ሊያድነው ችሏል። ከዚያ በኋላም ባልታሰበ ክስተት ምክንያት ደቡብ ኮሪያ ውስጥ ለመኖር ተገዷል። ሰርጀሪውን እየሰራ ያለ ዶክተር ሷን ወደ ክፍሉ ትገባለች። ወዲያው መሆኑ የማታውቀው ሰው መሆኑን ስታይ ሰርጀሪውን እንዲያቋርጥ ታስጠነቅቀዋለች። እሱም የሚያቆመው እሷ ራሷ ተቀብለው ሰርጀሪውን ለማስራት ፈቃደኛ ከሆነች ብቻ እንደሆነ ይነግራታል። በመስታወቱ በኩል ሲያዩ የነበረው ዶክተር ማን ደግሞ በአስደናቂ ችሎታው ምክንያት ዝም ብሎ ሰርጀሪውን መስራት እንዲቀጥል ይነግረዋል። ከመሃላቸው የነበረች ሌላኛዋ ዶክተር ደግሞ ከጨረሱ በኋላ በተገቢው መልኩ ሁንም ማናገር እንደሚችሉ ለሷን ትነግራታለች። እሷ ግን በጣም ተበሳጭታ ትወጣና ጥበቃዎቹን ትጠራለች። ጥበቃዎቹ ግን ወደ ውስጥ ሳይገቡ በፊት ከታሰበው ሰዓት አስቀድሞ ሰርጀሪውን ጨርሶ ከቦታው ተሰውሮ ነበር። ሷን ጥበቃዎቹን በየቦታው አሰራጭታ በስተመጨረሻም ሁንን ታገኘዋለች። ወዲያውም በጥፊ ካጮለችው በኋላ የሰራው ሰርጀሪ ሕገ ወጥ መሆኑን ታስረዳዋለች። እሱም መልሶ የእነሱን አስቸኳይ እርዳታ ይፈልግ የነበረን ሰው ችላ ማለታቸውን ይነግራታል። በድጋሚ ልትመታው ስትል ግን እጇን ይይዛታል። ከዚያ ግን ቀበል አድርጋ በሌላኛው እጇ ታጮለዋለች። እንዲህ እየተጨቃጨቁ ሳለም ዶክተር ኪም ለሷን ደውሎ ታካሚው ከቀዶ ጥገናው በኋላ ምልክቶችን እያሳየ እንደሆነና የልቡ ሁኔታውን አስጊ ደረጃ ላይ እንደገባ ይነግራታል። ሷንም ሁኔታው እንደፈራቸው ችግር ስላመጣ በፖሊስ እንደምታስይዘው ለሁን ትነግረዋለች። እሱ ግን ይልቁኑ ፈጠን ብሎ የታማሚውን ሁኔታ ለማረጋጋት 20 ሚሊ ሊትር ማግኒዥየም እንዲሰጡት ይነግራታል። በዚያ ሰዓት ግን ጄጁን የተባለው በሆስፒታል ውስጥ ታዋቂና የተካነ ሐኪም ወደ ዮንግሞን አባት ይሄዳል። የታካሚውን አስጊ ሁኔታ እንዳገኘም አጠገቡ ለነበሩት ሐኪሞች 20 ሚሊ ሊትር ማግኒዥየም እንዲሰጡት ያዛል። ይህ ሲሆን ሷን ስልኩን አልዘጋችውም ነበርና እውነትም ሁኔ ያላት ሕክምና ትክክል እንደነበር ይገባታል። ነገር ግን ምንም እንኳን የሰርጀሪ ክህሎቱ የሚገርም መሆኑን ብታምንም ድርጊቱ ሕጋዊ ስላልነበር ልታሳስረው ትሞክራለች። ጥበቃዎቹም ሁንም በኃይል ለመውሰድ እየሞከሩ ሳለ ጄጁን ወደ አጠገባቸው ይመጣል። አባል ያልሆነበት ማንኛውም ሆስፒታል ውስጥ ቀዶ ጥገና ከመስራቱ በፊት ሕጋዊ ፍቃድ መጠየቅ ግዴታው እንደሆነም ያስረዳዋል። የታካሚውን ነፍስ መታደጉ የማይካድ ስለሆነ አመስግኖት በሰላም ወደ ቤቱ እንዲሄድ ይፈቅድለታል። ነገር ግን ዳግመኛ ወደዛ ሆስፒታል ተመልሶ እንዳይመጣ ያስጠነቅቀዋል። ልክ ሊወጣ ሲልም ቀደም በመስታወቱ በኩል ሲያዩ የነበረው ዶክተር ስሙን እየጠራ በሩጫ ወደሱ እየቀረበ ይመጣል። የሕክምና ፈቃዱን መቀማት የማይፈልገው ዶክተሩ የሚከተለው ሰርጀሪውን ስለሰራ ሊቀጣው መስሎት በሩጫ ከሆስፒታሉ ይወጣል። ምንም እንኳን ትልቅ ሆስፒታል ውስጥ ባይሰራም አንድ ተቀጣሪ ሐኪም ከሚያገኘው ገንዘብ 3 እጥፍ ይከፈለዋል። ምክንያቱም ደግሞ አብዛኞቹ ታካሚዎች ጋንግስተሮች ስለነበሩ ነው። በሕግ ተፈላጊ የሆኑት እነዚህ ሰዎችም በግብረ አበሮቻቸው አማካኝነት ወደ ሁን ለሕክምና ይመጡ ነበር። አንድ ቀን ትርፍ አንጀት የያዘው ታማሚ ወደ ሁን ይመጣል። እሱም ሰርጀሪውን ለመስራት ዳጎስ ያለ ገንዘብ ይጠይቃል። ግብረ አበሮቹ ግን ከመክፈል ይልቅ ሁንን ሊያጠቁት ይሞክራሉ። ሁንም የታካሚውን ያልተሰፋ ቁስል አሳይቷቸው እስከሚከፍሉት ድረስ እንደዛው ከፍቶ ነው እንደሚቆይ ይነግራቸዋል። እነሱም ለመክፈል ይገደዱና ኤቲኤም ካርድ አውጥተው ይሰጡታል። ሁን ግን ጥሬ ገንዘቡን እንዲሰጡት ይጠይቃል። አንዱ ግብረ አበርም የተጠየቀውን ገንዘብ ግማሹን ብቻ ሲሰጠው በድጋሚ የሰውየውን ቁስል ጫን ብሎ ይይዝና ያስጨዋል። በስተመጨረሻም ሙሉ ክፍያውን ፈጽሞ እሱም ስራውን ሰርቶላቸው ነበር። ዶክተር ማን እየሮጠ ሁንን ለመያዝ ቢሞክርም ሳይችል ይቀራል። ፈጠን ብሎ የሁንን መኪና ተከትሎም ክሊኒኩ ድረስ ተከትሎት ይገባል። ከዚያም ሆስፒታላቸውን እንዲቀላቀል ይጠይቀዋል። ሁንም በመጀመሪያ ሲል ይቆይና ካፍታ በኋላ ግን ሐሳቡን ይቀይራል። ከዚያም በቅድሚያ $50,000 የሚከፍለው ከሆነ በሆስፒታሉ ስለመስራት ይስማማል። የሁሉ ገንዘብ የሚያስፈልገውም ከዓመታት በፊት የወታደሮች ሆስፒታል ውስጥ እንደ ቀዶ ጥገና ሐኪም ይሰራ በነበረበት ጊዜ ገጥሞት በነበረ ስህተት ምክንያት ነበር። የወታደሮች ሆስፒታል ይሰራ በነበረበት ወቅት ለአንድ በሽተኛ ኩላሊት ንቅለ ተከላ በማድረግ ነፍሱን እንዲያድነው ትዕዛዝ ይሰጠዋል። የኩላሊቱ ለጋሽም የታማሚው ልጅ ነበረች። ነገር ግን የልጅቷ እጅ ላይ ታስሮ የነበረውን ቀይ ባንድ መሳይ ጌጥ ሲያይ ክው ብሎ ይደነግጣል። ምክንያቱም ደግሞ ልጅ እያሉ ጂሂ ለተባለች ጓደኛው ተመሳሳይ ጌጥ እጇ ላይ አስሮላት ነበር። ከዚያም ተኝታ በነበረችበት ተሸፍኖ የነበረውን ፊቷን ሲገልጠው ልጅቷ ያቺ የልጅነት ጓደኛው ራሷ እንደሆነች ይረዳል። ጂሂ በወቅቱ በሰሜን ኮሪያ መንግስት ታግታ ጠፍታበት ነበር። ሁንም ቀጠለና የሰውየውን ሕይወት ማትረፍ ትቶ የሷን ሕይወት ያድንና አቀፍ ውስጥ ይዟት ለመጥፋት ይሞክራል። ነገር ግን የሰሜን ኮሪያው መንግስት ራሱ ይከዳውና ከሀገሪቱ መሰወር እንዳይችል ከፍተኛ ፍለጋ ይጀመርበታል። ለማምለጥ እየሮጡ ሳሉ ግን በሰሜን ኮሪያ ጠባቂዎች ይከበባሉ። ጂሂም ለሁን የተተኮሰውን ጥይት በምትኩ ራሷ ትመታለች። ከዚያም ቆመው ከነበሩበት ድልድይ ላይ ልትወድቅ ስትል እንደምንም አንጠልጥለው ይይዛታል። ከፍ ሊያረጋት እየሞከረ ሳለ ግን እሱ ራሱ ጥይት ተተኩሶበት ይመታል። ወዲያውንም ረብሻ በማስከሰት ወንጀል ተከሶ በደቡብ ኮሪያ ፖሊሶች ለእስር ይዳረጋል። በሌላ በኩል ደግሞ ከሰሜን ኮሪያዎቹ ሳይያዝ ለማምለጥ ጥሩ አጋጣሚ ይሆንለታል። ከቀናት በኋላ አንድ ድንገተኛ ስልክ ይደወልለትና ጂሂ በሕይወት እንደተረፈች ይነገረዋል። እናም ወደ ሰሜን ኮሪያ እንደተወሰደች ይረዳል። ከቀድሞ ፍቅረኛው ጋር ለመገናኘት ከነበረው የላቀ ፍላጎት የተነሳ በፍለጋው እንዲረዳው አቶ ሊም ወደ ተባለው ሰውዬ ይሄዳል። ይህ ሰውዬ በተለያዩ ምክንያቶች በሰሜን ኮሪያ መንግስት ታግተው የጠፉ ሰዎችን ፈልጎ በማግኘት የታወቀ ነበር።
ከዚያም ሰውየው ጄሂ አንድ የሰሜን ኮሪያ ወታደር ካምፕ ውስጥ እንደምትገኝ ማወቁን ነግሮት እንዲያምነው ለማድረግ እዛ ሆና የተቀረጸችውን ቪዲዮ ያሳየዋል። ነገር ግን ፍለጋው $50,000 የሚያህል ትልቅ ገንዘብ ይጠይቅ ስለነበር በወቅቱ ሁን ከዶክተር ማን ጋር እስኪስማማ ድረስ ያንን ገንዘብ የሚያገኝበት ምንም አይነት ሁኔታ ላይ አልነበረም። ከዶክተሩ ጋር ተስማምቶም በዋነኛነት ጄሂን ለማዳን ቆርጦ ይወስናል። የሁን ጓደኛ የሆነችው ቻንጊ ደውላም ጄሂን ሆስፒታል ውስጥ እንዳየቻት ትነግረዋለች። እሱም በፍጥነት ወደ ሆስፒታል ይሄዳል። ከዶክተር ማን ጋር በመሆን በሆስፒታል ውስጥ ሲያፈላልጓትም እሷን ሳይሆን በምትኩ የጄሂ ስም የተጻፈበትን ጋውን ያገኛሉ። አቶ ሊም እንደዋሻው ገብቶትም ሁን በብስጭት አንቆ ይዘውና ስለ ጄሂ እውነቱን እንዲነግረው ይጠይቀዋል። ሰውየውም ምናልባት ሁን ራሱ ሌላ ሰው አይቶ ተመሳስሎበት ሊሆን እንደሚችል ይነግረዋል። የሰውየውን ንግግር ከሰማ በኋላም ሁን ቀስ ብሎ ተረጋግቶ ይወጣል። ልክ የሱን መውጣት ተከትሎም አንድ ማንነቱ ያልታወቀ ሰው የአቶ ሊም ሱቅ ይገባና በርከት ያለ ገንዘብ ይሰጠዋል። ከዚያም ጄሂንና ሁንን በተመለከተ እየሆነ ያለው ነገር በሙሉ በሱ የተቀነባበረ መሆኑን ይነግረዋል። ሁን ከዶክተር ማን ጋር ተስማምቶ ቃል የገባለትን $50,000 ይቀበልና ወዲያው ለአቶ ሊም ሊሰጠው እጁን ይዘረጋል። ነገር ግን ሐሳቡን አየር ላይ ቀይሮ የያዘውን ገንዘብ ሁለት እኩል ቦታ ቆርጦት አንዱን ክፍል ብቻ ለሰውየው ይሰጠዋል። ከዚያም ቀሪውን ገንዘብ ስራውን ሲያጠናቀቅ እንደሚሰጠው ያሳውቀዋል። ሰውየውን በጣም ተበሳጭቶ አጠገቡ የነበሩትን ዕቃዎች መወርወር ይጀምራል። ሁንም በስተመጨረሻ ሆስፒታል ውስጥ በይፋ ይቀጠርና ስራ ይጀምራል። ነገር ግን ከሷን ጋር ጭራሹኑ መስማማት እየከበዳቸው ይመጣል። አስመሳይ መሆኗን ነግሯትም ምንም ስለሱ ሳታውቅ ሕግ እንደሚጠሰው አድርጋ የምታወራ አጭበርባሪ መሆኗን ተበሳጭቶ ይነግራታል። አንድ ቀን የታካሚ ሁኔታ ድንገት ይባባስና ሕይወቱ አደጋ ውስጥ ይወድቃል። ሁንም ይህን እንደሰማ በሩጫ ወደ ቦታው መጥቶ ግራ ተጋብተው ቆሞ የነበሩትን ነርሶች አልፎ አልጋው ላይ ይወጣና ደረቷን እየተጫነ ሲፒአር መስራት ይጀምራል። ሴትዮዋ ግን አስቀድማ ድንገት ሕይወቷ አስጊ ቢሆን እንኳን ማንኛውንም አይነት የነፍስ አድን እንክብካቤ እንዲያደርጉላት እንደማትፈልግ የሚገልጽ ዲኤንአር የሚባል ፎርም ሞልታ ነበር። በሕጉ መሰረትም ሐኪሞቹ እሷን ለማዳን መሞከር አይችሉም። እሱ ግን ስትሞት ዝም ብሎ ማየት እንደማይችል ተናግሮ ሲፒአር ሰራና ደረቷ ላይ መሳሪያዎችን በመጠቀም ሾክ እያረጋት ሊያድናት ይሞክራል። እየመረመራት እያለም ድንገት እጇ ላይ ያኔ ሕፃን እያሉ ለጄሂ ሰጥቷት የነበረውን አይነት ቀይ የእጅ ጌጥ ያያል። ከየት እንዳመጣቸው ለማጣራትም መጀመሪያ ወደ ነበረችበት ሆስፒታል ይደውላል። እነሱ ምንም እንደማያውቁ ይነግሩታል። ሷን ሁን እቺ ታካሚ ላይ ያለ ፈቃዷ ስላደረገው ሕክምና ትሰማና በጣም ተበሳጭታ ታናገረዋለች። እሱም እንደሷ እንዳልሆነና ታካሚዋን አሁንም ቢሆን አድኗት እጇ ላይ ስላለው ጌጥ የግድ ሊጠይቃት እንደሚፈልግ ይነግራታል። በጣም ከባድ የሆነ ቦታ ላይ የሚገኝን እጢ ለማውጣት የሚያደርገውን ልምምድ በተደጋጋሚና በጥንቃቄ አጠናክሮ ይቀጥላል። ትንሽ ቆይቶም ሷን ያቺ ታካሚ አጠገብ ተክዛ ቆማ ትታያለች። ሴትየዋም ልጅ እያለች ትታት የሄደች የገዛ እናቷ ነበረች። ያኔ ሷን በልጅነቷ ከእናቷ ጋር አብራ መሄድ እንደምትፈልግ ነግራ ደጋግማ ብትለምናትም እናቷ ግን ከሀብታም አባቷ ጋር ብትሆን እንደሚያዋጣት ነግራት ልጇን ትታት ሄዳ ነበር። እስካሁን ድረስ ግን ሷን እናቷ ያኔ ለምን ትታት መሄድ እንደመረጠች መረዳት አቅቷት ነበር። ሁን ያለ ፈቃዷ ሲፒአር ሲሰራ የተበሳጨችውም እናቷ በወቅቱ ከነበረችበት ሁኔታ የበለጠ እንድትሰቃይ ስለማትፈልግ ነበር። እናትየውም ለተወሰኑ ደቂቃዎች ነቅታ ራሷን ታውቃለች። አይኗን እንደገለጠችም አጠገቧ ቆማ የነበረችውን የልጇን እጅ ቀስ አርጋ ትይዛለች። ሷንም ስሜቷን መቋቋም አቅቷት እንደምንም አርጋ የእናቷን ሕይወት ለማትረፍ ትወስናለች። ፍቅረኛዋ ወደ ሆነው ጄጁን ጋር ትደውልና የእናቷን ነፍስ እንዲታደግላት ትለምነዋለች። ጄጁን ግን የታካሚዋ ሕጋዊ ተጠሪ በሆነው በሷን አባት በተሰጠው መመሪያ መሰረት ፈጽሞ የሷን ሰርጀሪ መስራት እንደማይችል ተነግሮት ነበር። ምክንያቱም ደግሞ የሕክምናው ስኬታማነት ከ5% ያነሰ ስለነበር ነው። የታመሚው የመትረፍ ዕድል ያን ያህል ጠባብ ሆኖ እያለ በጭራሽ ሰርጀሪ እንዳይሰሩ የሚከለክል ሕግ አለ። ከእናቷ ጋር ዳግም ለመገናኘት ቆርጣ የተነሳችው ሷን ሁን ጋር በመሄድ እጁ ላይ 1 ሳንቲም አስቀምጣለት የእናቷን ቀዶ ጥገና እንዲሰራላት ተለምነዋለች። እሱም በሁኔታዋ ልቡ ተነክቶ ሊያግዛት ይስማማል። ታካሚው የሰርጀሪ ክፍል ውስጥ ገብታ ከተዘጋጀች በኋላ ሁን ወደ ኦፕሬሽን ክፍል ይገባል። የሷን አባትና የሆስፒታሉ ባለቤት የሆነው ዶክተር ኦ በመስታወት በኩል ሆኖ ሁንም በፍጹም ሰርጀሪውን እንዳይሰራ ያዘዋል። ሁን ግን የታካሚዋ ሌላ ሕጋዊ ተጠሪ ከሆነችው ሷን ፈቃድ በማግኘቱ ቀዶ ጥገናውን ወዲያውኑ ይጀምራል። ከአፍታ በኋላም ጄጁን በመስታወቱ በኩል ይመጣና ዶክተር ኦን ይቀላቀላል። አጀማመሩ ላይም ሁሉም ነገር በሰላም እየሄደ ይቆያል። ከአፍታ በኋላ ግን የታካሚዋ ልብ እጢውን እያወጡ ሳለ በደረሰበት ጉዳት ምክንያት የሴትዮዋ ሕይወት ባሳዛኝ ሁኔታ ያልፋል። ሷንም የእናቷን ሞት መቀበል አቅቷት ብቻዋን ሆና ሰርጀሪውን በድጋሚ ለመስራት ትሞክራለች። ሁን የሚላትን ነገር ችላ እያለችም እውነታውን ፈጽሞ ለመቀበል ትወስናለች። በዚህ ሐዘን ውስጥ ተዘፍቃ በነበረችበት ጊዜም ሁን ከአጠገቧ ሳይለይ ሊያጽናናት ይሞክራል። እሷም ደረቱን ተንተርሳ እያለቀሰች እያለ ጄጁን ወደ ነበሩበት ክፍል ይገባል። እሱም ተቃቅፎ ሲያያቸው ደስ የሚል ስሜት እንዳልተሰማ በፊቱ ላይ ይነበብ ነበር። በቀጣዩ ቀንም ሁን የሷን እናት ቀዶ ጥገና ላይ ያሳየውን ድርጊት ለመወያየት ስብሰባ ይዘጋጃል። ጄጁን ስብሰባውን በመምራት ሁንን ለመንቀፍ ጥሩ አጋጣሚ እንደፈጠረለት ገብቶት ታማሚዋ ምንም የመትረፍ ዕድል እንደሌላት እያወቀ ሰርጀሪውን በመስራቱ ሊወቅሰው ይሞክራል። ሁንም ለተፈጠረው ነገር ሷንን ከልቡ ይቅርታ ይጠይቃታል። እሷም ነገሩን ቀለል አርጋ ሐኪሙ በወቅቱ ያቅሙን እንዳደረገ በአይኗ እንዳያች ትናገራለች። እናም ሁሉም ትተውት ወደ ስራቸው እንዲሄዱ ትናገራለች። ጄጁን ግን አሻፈረኝ በማለት ሁን ሰርጀሪውን የሰራው ለገንዘብ ብሎ እንደሆነ በመናገር አሁንም ሊወነጅለው ይሞክራል።
ሁንም በሚገርም ሁኔታ የሷን ለመና ምን ያላስገደደው ሰርጀሪውን እንደሰራ ለሌሎች አውጥቶ መናገር ስላልፈለገ ጄጁን ያለውን ነገር ዝም ብሎ ይቀበላል። ከዚያም ጄጁን ከክፍሉ ሊወጣ ሲል ሁን በንግግሩ ያስቆመውና ጄጁን የታካሚዎችን የመትረፍ ዕድል እየገመተና እየመረጠ ማከሙ እጅግ አሳዛኝ እንደሆነ ለሁሉም እየሰሙ መናገር ይጀምራል። እሱም በተራው ስህተቱን በውስጡ ይቀበልና ተሸማቆ በጸጥታ ቆሞ ይቀራል። ሌሎቹ ከወጡ በኋላም ሷንና ጄጁን ብቻቸውን ይቀራሉ። እሱ የእናቷን ሰርጀሪ መስራት ባለመቻሉ ንዴቱን ሁን ላይ ሊወጣ እየሞከረ በመሆኑ እንዳዘነችበት ትነግረዋለች። ጄጁን በበኩሉ ሁኑን ደግፋ እየተናገረችው በመሆኑ ቅር እየተሰኘ ይመጣል። ትንሽ ቆይቶም ሷን ወደ እናቷ ቤት ሄዳ በሩን ለመክፈት ስትሞክር እንደተቆለፈ ታያለች። ተስፋ ቆርጣ ልትመለስ ስትል ግን ፊት ለፊቷ የእናቷ የቀድሞ ሐኪም የነበረችውን ጂሂን ታገኛታለች። ጂሂን በውሸት ስሟ ሶኒ መሆኑን ነግራት ከተዋወቀቻት በኋላ የቤቱን በር ከፍታ ሷንን ታስገባታለች። እሷም ወደ ውስጥ ከገባች በኋላ በቤት ውስጥ በርካታ ፎቶግራፎችን ታገኛለች። ሷንም በተለያዩ አጋጣሚዎች ከሕፃንነቷ ጀምሮ ተለያይተው በነበሩበት ጊዜ ጭምር በድብቅ ስታነሳት የቆየቻቸውን ፎቶግራፎች ታገኛለች። እናቷ ከሩቅ ሆናም ቢሆን እያየቻት እንደቆየች ስትረዳ ሷን ከልቧ በሐዘን ትዋጣለች። በመቀጠል ጂሂ እናቷ ያኔ ከአባቷ ጋር ብትሆን የበለጠ ደስተኛ ትሆናለች ብላ ታስብ ስለነበር ከሱ ጋር ትታት እንደሄደች ታስረዳታለች። በተጨማሪም አብራት ከሷ ጋር ወስዳት ቢሆን ኖሮ ስታድግ መልሳ ትጠላኛለች ብላ ታስብ እንደነበር ጭምር ትነግራታለች። ይህን ስትሰማ ሷን ስቅስቅ ብላ ማልቀስ ትጀምራለች። በጂሂ ምትክ የእናቷ ምስል እየመጣባት ማቅፋት ማንባቷን ትቀጥላለች። በሌላ በኩል ሁን ከአቶ ሊ የሚደወልለትና የጂሂን መገኛ እንዳወቀ ይነግረዋል። እናም ቀሪውን ገንዘብ ይዞ ክሊኒኩ አጠገብ እንዲጠብቀው ያዘዋል። ነገር ግን ሁን በቦታው ደርሶ ሊምን ሳያገኘው አንድ ያልታወቀ ሰውዬ ከበስተኋላው ብቅ ይላል። ከዚያም የሊምን መኪና በጥይት ተኩሶ ከሌላ መኪና ጋር ያጋጨዋል። ይህ ሰውዬም ጂንሱ ሲባል በአንድ ወቅት የሰሜን ኮሪያ ወታደር ነበር። ሁንም አምልጦ የጠፋው በጂንሱ ቁጥጥር ስር እያለ ነበር። ስለሆነም የጂን አለቆች ሁንን እንዲያመልጥ በማድረጉ ከሃዲ አድርገው ቆጥረውት ነበር። በዚህ ምክንያትም አንድ ጣቱን በአሰቃቂ ሁኔታ ቆርጠውበት ከድርጅታቸው አባረውታል። አሁን ደግሞ በተራው ሁንን ለመበቀል የተለያዩ ነገሮችን ጠንስሶና ተዘጋጅቶ ነበር። ከዚህ በተጨማሪም ጂን ከጂሂ ጋር በመሆን ሌላ የሚሰሩ ድብቅ ሴራ ነበር። አቶ ሊም በአደጋው እጅግ ተጎድቶ ነበርና ድንገተኛ ቀዶ ጥገና ያስፈልገው ስለነበር ሁን ወደ ራሱ ክሊኒክ ይዞት ይሄዳል። ዶክተር ማን አብሮት ሄዶ አምቡላንስ እስኪመጣ እንዲጠብቅ ቢነግረውም ሁን ግን ከዛ በላይ በሽተኛው መቆየት እንደማይችል ነግሮ ሰርጀሪውን ይጀምራል። አንድ የጎድና አጥንቱ ተሰብሮ ልቡን እየወጋው እንደሆነ በሰርጀሪው ወቅት ያስተውላል። የሥራ ቦታውም ያን ያህል ብርሃን አልነበረውም ነበር። በዛ ጨለማ ውስጥ ግን ሁን በተሳካ ሁኔታ ሰርጀሪውን ያጠናቀቅና አጥንቱን ከልቡ ጡንቻ ውስጥ አውጥቶ ሰፍቶ ይጨርሳል። ዶክተር ማንም እንደዛ ባለ አስቸጋሪ ብርሃን ውስጥና በቂ መሳሪያ በሌለበት በስኬት በመጨረሱ ይደመማል። ካፍታ በኋላም አምቡላንስ መጥቶ ለተጨማሪ ሕክምና ሊምን ወደ ሆስፒታል ይዞት ይሄዳል። ሁን ሆስፒታል ደርሶ ሊምን ከፈለገው በኋላም ሳያገኘው ይቀራል። እንግዳ አስተናጋጇን ሲጠይቃትም ማንም ያለበትን የሚያውቅ ሰው አልነበረም። በዚያ ቅጽበት ግን ሁን ከሊም ስልክ ቁጥር መልእክት ይደርሰዋል። ወደ ቻይና ሊሄድ ስለሆነም ዳግመኛ ሊያገኘው እንዳይሞክር የሚነግር መልእክት ልኮለት ነበር። መልሶ ወደ ስልኩ ሲደውልም ሳይነሳ ይቀራል። የሊም ስልክ ግን በጂንሱ እጅ ነበር። ጂን በረቀቀ መልኩ ሊም ወደ ሆስፒታል ገና እየገባ ያለ ሐኪም መስሎ ጠልፎ ተወስዶት ነበር። ሊም የጂሂን መገኛ ለሁን ነግሮት ቢሆን ኖሮ እቅዱ በሙሉ ይበላሽበት ነበርና አስቀድሞ በድብቅ የወሰደው እሱን ለማስቀረት ነበር። ድንገት ግን ሁን አንድ ሐሳብ ይመጣለታል። ጓደኛው ቻንግ በአንድ ወቅት ጂሂን ሆስፒታል ውስጥ አይቷት እንደነበር የነገረችው ትዝ ይለውና በሆስፒታል ውስጥ በየቦታው የሚገኙ የደህንነት ካሜራዎችን በመጠቀም የእውነት እሷ መሆኗን ለማረጋገጥ ይወስናል። የሆስፒታሉ ጥበቃ ክፍል ለመግባት ሲሞክር ግን ጋርዶቹ ያባርሩታል። ሷን ስለ ፍቅረኛው ከቻንግ ከሰማች በኋላ ግን ልትረዳው ተወስንና አመሻሹ ላይ ማንም በሌለበት ሰዓት በድብቅ ወደ ክፍሉ ይገባሉ። ቪዲዮቹን ከፍተው ምስሉን ሲመለከቱ ግን ትንሽ ራቅና ብዥ ያለ በመሆኑ ጥርት ያለ መልኳ ማየት ያዳግታቸዋል። እንደዛም ሆኖ ግን ሷን ልጅቷን እንዳየቻት ያኔ እናቷ ቤት ስትሄድ ያገኘቻት ልጅ እንደሆነች ትረዳለች። ነገር ግን ሷን እርግጠኛ ለመሆን ወደ ሁን ቤት አብራው ትሄድና ጂሂ ያኔ ካምፕ ውስጥ እያለች የተቀረጸችውን ቪዲዮ ያሳያታል። ወዲያውንም የእናቷ የቀድሞ ሐኪም መሆኗን በእርግጠኝነት ትነግረዋለች። ስለዚህች ልጅ የበለጠ ለማወቅ ወስነውም በፊት የሷን እናት ወደ ነበረችበት ሆስፒታል ይሄዳሉ። ልክ እንደደረሱም ጂሂ የምትባል ሰው ታውቅ እንደሆነ ተቀባዩን ሲጠይቋት እሷም እንደዛ የሚባል ሰው እንደማታውቅ ትነግራቸዋለች። ከሆስፒታሉ ውጪ ቆሞ ሳለ ግን ጂሂ ከፊት ለፊታቸው ስትመጣ ያያታል። እውነት በህይወት መኖሯን ያላመነው ሁን አይኖቹ በድንገት በእንባ ይሞላሉ። አጠገቧ ከደረሰ በኋላም ያንን እጅ ጌጥ ይሰጣትና ታስታውሰው እንደሆነ ይጠይቃታል። እሷም ጌጡ ለታካሚዋ የሰራችው እንደሆነ ትናገራለች። በተጨማሪም እሱም በጭራሽ እንደማታውቀው ታስረዳዋለች። ትውስታዋን ለመቀስቀስ በተለያዩ ጥያቄዎች ሲያፋጥጣት ጂሂ ተበሳጭታ ከሁን ወዲያ እንዳያስቸግራት ነግራው ወደ ውስጥ ትገባለች። ሁን ተከትላት ሲገባም ሷን ልታስቆመው ትሞክራለች። እሱ ግን ተስፋ ባለመቁረጥ ጂሂ ጋር ይደርስና እጇን ይዞ በድጋሚ ሊያናገራት ይሞክራል። እሷም የምታየው በሽተኛ ስላለ ጊዜ እንደሌላት ነግራው ልቡን ሰብራው ትሄዳለች። ከዚያም ሷን አጠገብ ሆና ልታጽናናው እየሞከረች ተያይዘው አንዳነስ ወዳለች ባር ይሄዳሉ። ተቀምጠው እያለም ሶሻል ሚዲያ ላይ ያገኘችውን የጂሂን ፎቶግራፎች እያሳየችው እሱ ስለ በፊት ፍቅረኛው ከነገራት አንጻር ይችኛዋ ጂሂ ብዙም እንደማትስቅ ትነግረዋለች።
ስልኳን ተቀብሎ ፎቶዎቿን እያየ ያለ ግን ከወላጆቿ ጋር ሆና የተነሳቸውን ፎቶ ሲያይ ይደነግጣል። ምክንያቱም ደግሞ እሱ የሚያውቃቸው እናትና አባቷ ሌሎች ነበሩ። ነገሩ የባሰ ግራ ሳይገባው ተበሳጭቶ መጠጡን እየጠጣ የሆነው ሆኖ እንዲህ በቀላሉ ጂሂን እንደማይተዋት ለሷን ይነግራታል። ሷንም ይህን ስትሰማ ቅናት ቢጤ ሰማትና ጂሂን ከመጠን በላይ እንደሚያፈቅራት ትነግረዋለች። እሱም ቀጠለና ልክ እሱ ጂሂን እንደሚወዳት ጄጁን ደግሞ እሷን ይወዳት እንደሆነ ይጠይቃታል። ሷንም መልሳ እንኳን ጄጁን ሌላ ሰው በዚህ ዓለም ላይ እሷን ያን ያህል ይወዳት እንደሆነ ትጠይቀዋለች። ሰክሮ ራሱን እየሳተ ያለ ሷን በቀስታ ፊቱን ትዳብሰዋለች። ቀስ በቀስ ለሁን የተለየ ስሜት እየኖራት መምጣቱ ግልጽ ነበር። በዚህ ጊዜ ግን ጄጁን ከሩቅ ሆኖ እያያቸው ነበር። ወዲያውም ለሷን ደውሎ የት እንደሆነች ሲጠይቃት እሷ ምን ያህል ሁንን እንደሚጠላው ስለምታውቅ መዋሸትን መርጣ ሌላ ቦታ ነኝ ትለዋለች። እሱ ግን ምን ያህል በስስት እያዋራቸው እንደነበር በአይኑ ስላየ ከጊዜ ወደ ጊዜ እየጠረጠራት ይመጣል። ጂሂ ከሷን ከተደወለላት በኋላም የነበሩበት ቦታ ትመጣለች። ሰክሮ ስለነበር ጂሂን በሰመመን ሲያያት ህልም መስሎ ተመልሶ ይተኛል። ከዚያም ሷን ሁንን ይዘው የእናቷ ቤት ለመሄድ ትወስናለች። አልጋው ላይ ያስተኛችው ሳለ ግን እጁን ዘርግቶ ሷን ጂሂ መስለው አቅፎ አጠገቧ ያደርጋታል። በዚህ ጊዜም ሷን ለሱ ያላት ስሜት ያባሰ እያደገ ይመጣል። ነገሩን ቆማ እያየች የነበረችው ጂሂ ግን ቅናት ቢጤ ይሰማትና ሷንን ጠርታ ከሁን ጋር ያላቸው ግንኙነት ምን እንደሆነ በግልጽ ትጠይቃታለች። እሷም ነገሩን ካስረዳቻት በኋላ ለምን እንደዚህ የሆነ እንዳለ ጭምር በደንብ ትነግራታለች። በነጋታውም ጄጁን ሁንን ጠብቆ ከሷን ጋር ያለውን ቀረቤታ እንዳይቆም ይነግረዋል። ግን ያቺ አስመሳይ ያለ ስለ ሷን እያወራ ነበርና ጄጁን ይህን ሲሰማ ራሱን መቆጣጠር ያቅተዋል። በንዴት አንገቱን አንቆ ከያዘው በኋላም ዳግመኛ ስለሷ በዚያ መልኩ እንዳያወራ ያስጠነቅቀዋል። ክርክሩ እየተባባሰ በነበረበት ሰዓት ግን ሷን ወደ ቦታው ትደርሳለች። ከዚያም ጄጁን ወዲያውኑ ሁንን ይለቀውና ይቅርታ ይጠይቀዋል። ዶክተር ማን በስተመጨረሻም ሁን የነበረበትን ሁኔታ ያውቅና ወደ ውጪ ይዞት ይወጣል። ከዚያም ጂሂ የእውነት የቀድሞ ፍቅረኛውን ትመስል እንደሆነ ይጠይቀዋል። እሱም መምሰል ብቻ ሳይሆን እሷ ራሷ እንደሆነች በእርግጠኝነት ይነግረዋል። ማንነቷን ለማጣራትም ሌላ ዶክተር ጋር ሄደው የጂሂን የሕክምና ሰርተፊኬት እንዲሰጣቸው ይጠይቁታል። ያኔ በልጅነታቸው ሁለቱም ኩላሊቶቿ ተጎድተው ስለነበር የኩላሊት ንቅለ ተከላ ተካሂዶላት ነበር። ስለሆነም አሁን ላይ ሊኖራት የሚገባው አንድ ኩላሊት ብቻ ነው። በመጀመሪያ ላይ ሪፖርቱን የያዘው ሰውዬ ፋይሉን አልሰጥም በማለት እምቢ ይላቸዋል። ከዚያም ጉዳዩን በራሱ መንገድ ለመፈጸም ከሰውዬው እጅ ላይ ፋይሉን ቀምቶት ይሮጣል። ቀጥሎም ኮምፒውተሩ ላይ ሲዲውን ይከፍተዋል። ነገር ግን ራጁ ላይ እንዳየው ጂሂ ሁለቱም ኩላሊቶቿ በቦታው ላይ ነበሩ። እናም ይህች የቀድሞ ፍቅረኛው እንዳልሆነች ይረጋገጣል። ዶክተር ሞን ይሄንን ሲያይ በደስታ እጁን ማወናጨፍ ይጀምራል። ግን እውነታውን ካወቀ በኋላ ራሱ ጂሂን ባየ ቁጥር ፈገግ ማለቱን አላቆመም ነበር። ይልቁንም በፊት ያሳልፉት የነበሩት ደስ የሚሉት ጊዜያት ትውስ እያሉት ስለሷ ማሰቡን ማቆም ያቅተዋል። በፊት ላይ ጂሂን አቅፏት ሁለቱም አንድ የልብ ምት እንዳላቸው እንደሚሰማው ነግራት የነበረው ትዝ ይለዋል። ከዚያም ጂሂ ጋር ይሄድና የልብ ምቷን ልክ እንደ በፊቱ ለመስማት ይሞክራል። ይህን ለማድረግም በድንገት ያቅፋታል። እሷ ግን ትገፈትረውና ስራ ቦታ ላይ እንዳሉና ስነ ስርዓት እንዲይዝ አጥብቃ ትነግረዋለች። አጠገባቸው ቆማ የነበረው ሰዋንም ምን እያደረገ እንደሆነ በጠየቀችው ጊዜ እሱም በቀልድ አስመስለው በዓለም ላይ ሁለት ሰዎች ብቻ አንድ የልብ ምት እንደሚጋሩ ፈገግ እያለ ይነግራታል። ከዚያም እየቀለደ ያቅፋትና ምናልባት እሷ ራሱ የሱ ዕጣ ፈንታ ልትሆን እንደምትችል ይነግራታል። እሷን ግን የእውነትም እየወደደችው መታ ስለነበር በቀልዱ ተበሳጭታ በጥፊ ትለዋለች። በቀጣዩ ቀንም አንዲት አዲስ እርጉዝ ታካሚ ወደ ሆስፒታሉ ትመጣለች። የታካሚው የደም ግፊትም እየዋዠቀ ነበር። በተጨማሪም ደም እየፈሰሳት ነው። ጂሂን በፍጥነት ግፊቷን ካልተቆጣጠሩት ልጇን ሊያሳጣት እንደሚችል ለዶክተር ኪም ትነግረዋለች። ዶክተር ኪም ወዲያውኑ ለጄጁን ደውሎ ሁኔታውን ሲነግረው እሱም በምላሹ ሳምባ ውስጥ የተከማቸው ከመጠን በላይ የሆነ አየር ልቧን እየተጫነው ግፊቷ እንዲወርድ እንዳደረገ ይነግረዋል። ይህ በእንዲህ እንዳለ ታካሚዋ ደረት ላይ እጁን አድርጎ በሽታውን በምናቡ ለማስተዋል ይሞክራል። ከዚያም ጄጁን ያለው አይነት ድምዳሜ ላይ ይደርሳል። አስጊው ነገር ግን የደም ግፊቷ መውረድ ወደ ህፃኑ የሚሄደውን የደም መጠን በጣም ስለሚቀንሰው እናትየው ህፃኑን ልታጣው ሊያደርጋት መቻሉ ነበር። ስለሆነም በአስቸኳይ ወደ ሰርጀሪ ለመግባት ይወስናል። ወደ ክፍሉ እንደገቡም ሁለቱ ሳምባዎቿ ልቧ ላይ ሳይሳርፉ የነበረውን ግፊት ለመቀነስ መሳሪያ በመጠቀም ስራ ይጀምራል። ከኦፕሬሽን ክፍሉ ውጪ ላይም ሌሎች ሐኪሞችና ነርሶች በጉጉት የሁንንና የአጠቃላይ ግሩፑን ስራ እየተመለከቱ በዚያ ግርግር መሃል በሽተኛዋን ሊያረጋጓት በመቻላቸው ያደንቋቸዋል። ካፍታ በኋላ ግን የደም ግፊቷ ዝቅ በማለቱ ቀስ በቀስ እየተበሳጨ መምጣት ይጀምራል። ከዚያም ጂሂ ማደንዘዣ መድኃኒቱን የምትሰጠው አነስቴሲስ ስለነበረች ይህን መቆጣጠር የሷ ድርሻ እንደነበር በመናገር የበሽተኛዋ ግፊት ድንገት መውረዱ የሷ ጥፋት እንደሆነ አድርጎ ማውራት ይጀምራል። ከዚያም ሰዋን በመሃል ወሬውን ታቋርጠውና ሲፈልጋት የነበረችው የልጅነት ጓደኛው ባለመሆኗ ብቻ ንዴቱን እሷ ላይ መወጣት እንደማይችል ትነግረዋለች። እናም ስርዓት እንዲይዝ ታስጠነቅቀዋለች። በመሃላቸው የተፈጠረውን ውዝግብ ችላ ካለ በኋላም በድጋሚ ስራው ላይ ለማተኮር ይወስናል። እናም ልጁን በቀዶ ጥገና ለማዋለድ ዝግጅት ያደርጋል። ሁለተኛው ክፍል ሲለቀቅ ቶሎ እንዲደርሳችሁ ይህም ቪዲዮ ላይክ፣ ሁለተኛው ቻናሌን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።